ጌታዬን በቅዳሴ አየሁት። ራእይ ኒፎን የተሰኘውን ድንቅ መጽሐፍ የተረጎመልን ቀሲስ ታምራት ውቤ በመጽሐፉ ላይ ቅዱስ ኒፎን ስለ ሥርዓተ ቅዳሴውን የተመለከተውን በሚያትትበት ክፍል ወይም ገጽ 206 ላይ በሀዳግ ማስታወሻ አድርገው ያስቀመጡት እጅግ ድንቅ የሆነ እውነተኛ ታሪክ አለ። ቅዳሴው ምን ያህል ክቡር እንደሆነ የሚያሳይ ነውና ላጋራችሁ ወደድኩ። በህዳግ ማስታወሻው ላይ ቀሲስ ታምራት ውቤ እንደሚከተለው ጽፈዋል። አንዲት የመንፈስ ቅዱስ ልጅ ምክረ ካህን ተቀብላና አስፈላጊውን የጥንቃቄ ዝግጅት አድርጋ የጌታችን ቅዱስ ሥጋውና ክቡር ደሙን ቢያንስ 40 ቀን ሳያልፍ ለምን እንደማትቀበል አጥብቄ ስጠይቃት እጅግ ውስጧን የሚነካና የሚያስደነግጥ አንድ ገጠመኟን አጫወተችን። ከእርሷ ሰማሁት። ለቀደሙ የበቁ አበው ተገልጦ በመጽሐፍ ያነበብኩት እንጂ ይሁን ድንቅ ምስጢር የተገለጠለት ሰው አጠገቤ ተቀምጦ በዚህ መልኩ እሰማዋለሁ ብዬ ፈጽሜ አስቤው የማላውቀው ነው የሆነብኝ። ጆሮዎቼ ድንቅ ስራውን እንዲሰሙ ለፈቀደልን ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ለዘላለሙ ክብር ይግባው። አንድ ቀን በሰንበተ ክርስቲያን ቅዳሴ ተካፍዬ የጌታን ቅዱስ ሥጋና ክቡር ደሙን ለመቀበል ተዘጋጅቼ ቤተ ክርስቲያን ሄድኩኝ በማለት ታሪኳን ታጫውተኝ ጀመር። ቅዳሴ ስካፈል ቆይቼ ከቅዱስ ምስጢር የምካፈልበት ሰዓት ሲደርስ በውስጤ ጸሎት አደረስኩ። ከሌሎቹ ከተዘጋጁ ጋር ለመቀበል ተራዬን መጠበቅ ያዝኩኝ። መጋረጃው ተገልጦ ቅዱስ ሥጋውና ክቡር ደሙን ለመቀበል ካህናቱ ከመቅደሱ ሲወጡ ግን የማየው የተለየ ሆነብኝ። ካህናቱ ነፍሱ ከሥጋው ተለይታ በመግነዝ የተጠቀለለ ሰው ከመቅደስ ተሸክመው ወጡ። ያየሁት ነገር እንግዳ ስለሆነብኝ ምናልባት በሌሊት ወደ ቤተ ክርስቲያን ስለሄድኩኝ የእንቅልፍ ስሜት ተጫጭኖኝ ስለመሰለኝ አንቀላፍቼ ወይም ነቅቼ እንዳለው ለማረጋገጥ የራሴን ሙከራ አደረግኩ። በፍጹም አላንቀላፋም። አሁንም ስፈራ ስችር እይታዬን የጌታችን ሥጋውና ክቡር ደሙን ወደምንቀበልበት ወደ ቅድስቱ አደረግኩ። አሁንም የምመለከተው ግን ተመሳሳይ ነው። ከፊት ያለው ሰው እየተቀበለ ሲመለስ ይታየኛል። አሁንም የማየው ግን በመግነዝ የተጠቀለለ ሰው ካህናቱ ተሸክመው ቆመው ነው። የኔም ተራ ሊደርስ እየተቃረብኩ ነው። ልደርስ ትንሽ ሲቀረኝ በቤተ ክርስቲያን የምንማረው ቀስ በቀስ ወደ ሕሊና መምጣት ጀመረ። የምንቀበለው ቅዱስ ሥጋውን ነፍስ የተለየው መለኮት የተዋህደው ነው እየተባለ በሚገባ ተምሬያለሁ። የምንመለከተውም በዕለተ ዓርብ ዮሴፍ ዘአርማትያስና ፈሪሳዊ ኒቆዲሞስ በንጹሕ በፍታ ገንዘው በአዲስ መቃብር ሊያኖሩ ሲወዱት የነበረው ሁኔታ ነው። ካህናቱ ተሸክመው ከመቅደስ ሲወጡ የተመለከትኩት ምን እንደሆነ በተረዳሁበት ቅጽበት መንቀሳቀስ አልቻልኩም። ከፍርሃት የተነሳ ላብ አሰጠመኝ። ሰልፉን ለቅቄ ባለሁበት ተንበርክኬ ካህናቱ ከቤተ መቅደስ ይዘውት በወጡበት ሁኔታ እስኪመለሱ ተመለከትኩ። ከዚያች ቀን በኋላ ደፍሮ ወደ ቅዱስ ሥጋውና ክቡር ደሙ መቅረብ አቃተኝ ስትል አጫወተችኝ። እኔም እንዲህ ኃጢአትና ክፋት በመካከላችን እግዚአብሔርን አለመፍራት፣ ድፍረት፣ ቸልተኝነት በመቅደሱ በሰለጠነበት በዚህ ዘመን ምሕረቱን ከኛ ያላረቀ እግዚአብሔርን አመሰገንኩ።